ማላገጥ ነው የሚቀናችሁ። በዛ ሰው ፔን መቀለድ ነው የሚቀናችሁ። በእኔ ስንቶቻችሁ ነበር የቀለዳችሁብኝ? እኔ ላይ መጥቶ ምን አይነት ተጽዕኖ እንደሚፈጥርብኝ እንኳን አላወቃችሁ። ጭንቅላቴ ላይ ምን አይነት ተጽዕኖ እንደሚያሳድርብኝ አልገባችሁም። እኔ ደግሞ ጃኒን እንደ ራሴን የተረዳኋት። እኔ የሆነ አጀንዳ ተነስቶ እኔን ከፍ ዝቅ እያደረጋችሁ እያዋረዳችሁ ስትናገሩኝ እኔ ቤቴ ውስጥ ደም አልቅሻለሁ። ቤተሰቦቼ ደም አልቅሰዋል። እናንተ ግን ያ አይገባችሁ። የምታውቁት ምንድን ነው? ሶሻል ሚዲያ ላይ የሆነ አጀንዳ ይምጣ ታራግባላችሁ። በቃ ማራገብ። እህትሽስ ብትሆን እህትሽስ ብሆን ብለሽ አታስቢም ብለህ አታስብም። ወንድም ብትሆን ማለት አታስብም። በቃ የምታስቡት እናንተ እዚህ ጋር አጀንዳ ይነሳል፣ በቃ ማላገጥ ነው። እዛ ሰውዬ ላይ ሄዶ የሚፈጥረው የጭንቅላት ህመም አይታይ። የሰው ልጅ ህመም አይገባችሁም። የሚገባችሁ እናንተ ምንድነው? ማላገጣችሁ ነው። እህታችሁ ብትሆን ወይ እህታችሁ ብንሆን ወይ እኔ እህታችሁ ብሆን ወይ እሷ እህታችሁ ብትሆን የገዛ ስጋችሁ ደማችሁ ብትሆን የራሳችሁ ሰው ብትሆን እንደዛ አታረጉ። ምንም አታመጡ። አሁንም ቢሆን እንደዚህ ስናገር በየቤቱ እየዘቀዘቃችሁ ትሰድቡኛላችሁ። ስድብ ለእኔ ብርቄ ነው አይደለም። ሙሉ ቲክቶክ አንድ ሰው አንድ ጎራ ምናምን አይደለም። እኔ ሙሉ ቲክቶክ ተነስቶ የሰደበኝ ሴት ነኝ። ቪዲዮ ሰርቶ ያላገጠብኝ ሴት ነኝ። እኔ ብዙ ነገር የተባልኩ ሴት ነኝ። አይደንቀኝም፣ አይሞቀኝም፣ አይበርደኝም። አሁንም ቢሆኑ ብትሳደቡ ማለት ነው። ስትሳደቡ ውላችሁ ስትሳደቡ ብታድሩ እኔ እዚህ ጋር እመጣለሁ፣ ጌሜን እጫወታለሁ፣ ገንዘቤን ሰርቼ እወጣለሁ። ምንም ብትሉ ምንም እኔ ህይወት ላይ የምታመጡት ነገር የለም። ማውራት የፈለግኩትን መናገር የፈለግኩትን ሰው እናገራለሁ። ዋንቲ ስትሰደብ አይዞሽ ብዬ ተናግሬያለሁ ላይቭ ላይ። ዋንትዬ አይዞሽ የኔ እናት ስታለቅስ ብዙ ነገር ስትል አይዞሽ ብያለሁ። ሴት ነኝ እንዴ? እስከ መቼ ነው ሳላወራ ኢግኖር አድርጌ ስንት ዘመን ሙሉ ስቀመጥ እኮ እንደዛም ሆኖ እኮ አልተዋችሁኝም። የሆነ ነገር ሳደርግ እሷ ለእንደዚህ ነው ለመወደድ ነው። እና ምላችሁ ፈልጌ ነው። አሁንም ቢሆን ማለት ነው መናገር እንፈልገው ጃንዬ አይዞሽ፣ ይሄ ሁላ ድራማ ያልፋል። ይሄ ሁላ አሁን ጭብጨባው፣ አተካራው፣ ትችቱ፣ ስድቡ፣ የሰው ማብጠልጠሉ ለበጎ ነው ማሬ፣ ለበጎ ነው። በህይወትሽ ትልቅ ነገር እየመጣ ነው ማለት ነው። አዲስ ኔ ትልቅ ነገር እየመጣ ነው ወደ ህይወትሽ። በጣም ትልቅ ነገር እየመጣ ነው። እንደነገርኩሽ እግዚአብሔር የሚወደውን ነው የሚፈትነው። ሳምንት በዛ ከተባለ 2 ሳምንት ቢያራግቡት ማንም ያንቺን ህይወት አይኖርልሽም። ማንም ያራገቡት ነገ ያሽቀብጡልሻል። ዛሬ የተቹሽ ነገ ሲያገኙሽ ማለት ነው ኢንፐርሰን ጃንዬ የኔ ማር የኔ ቆንጆ ነው የሚሉሽ። እዚህ ሶሻል ሚዲያ ላይ ያለ ኮሜንት ሶሻል ሚዲያ ላይ ነው የሚቀረው። ስልክሽን ስትዘጊ ሌላ ህይወት ነው ያለሽ ጃን። ያንቺ ጠንካራ ሴት ነሽ። ብዙ አሳልፈሻል። አሁንም ያልተናገርሽው ብዙ ነገር አለ። እኔም ያልተናገርኩት ብዙ ነገር አለ። እኔ እንደ ራሴ ስላየሁሽ ነው ያሳዘንሽኝ። በአንቺ ጫማ ውስጥ ነው ራሴን አድርጌ ነው ያሳዘንሽኝ። እንዳትሰሚ፣ ማንንም እንዳትሰሚ። ፍትት በይ፣ ጽድት በይ፣ ላይቭሽን ግቢ፣ ላይቭሽን ቀጥቅጪ፣ ጌምሽን ተጫውጪ። ወሬውን ወደዛ ኢግኖር አድርጊ፣ ወሬውን ኢግኖር አድርጊ። ተመለሽ ወደ ራስሽ፣ ወደ ኖርማል ማለት አልችልም፣ ግን እንትናና ማነው ይሄ
ነው እንደዚህ የሚንከባከበኝ ባል የማገኘው? መቼ ነው እንዲህ የሚንከባከበኝ ፍቅረኛ የማገኘው ስትል የነበረችው ለአፏን ገልብጣ የምታሽቃብጠውን አሳፍር አሳየኝ። ሌላ ምንም ማለት ነው ምንም ማለት ነው። አሳፍረክ ብቻ አሳፍረክ። የሚናገሩት ነገር ከአፋቸው እስኪያጡ ድረስ አዶኒ ደግሞ አይ ጎት ሄር ባክ በልና ማለት ነው። ምን አባቱን እስና ደግሞ ለወሬ ደግሞ ለአጀንዳ አንጫጫው። ይሄን ማህበረሰብ ይህን ፒፕል ታንጫጫን አይደል? ከበፊትም ጀምረ አንጫጫው። ምን አባቱ ምን ያመጣል? ማን ይኖርልሃል? ማን ይኖርላታል? ምን አባቱ ሲያመጣ ነው? በአጀንዳና በስድብ ቢሆን ኖሮ እኛ ተከፋፍለን ሞተን ነበር። ይሄኔ ደርቀን ቀርተናል። በስድብና በመተቸትና በመነቀፍና ቆሻሻ ነገር በመባል ቢሆን እኛ ሞተናል። ይሄኔ እኛ ይሄኔ አጥንታችንም አይቀርም ነበር። እንኳን እንደዚህ እያማረብን ቀይ ሂውማን ሄር እያደረግን ልንመጣ ሞተን ነበር። እንደ ሰውና አላማና ቅርቢ እንዳለ እኮ አመንዛሪ እኮ ናቸው። ግን ምንድን ነው ሰው ግን የራሱ አይታየውም። የራሱ የሰው ነው የሚታየው። አምጥተው ውገራት፣ ኃጢአት ሰርታለች፣ ይችን ሴት ትወገር፣ ኃጢአት ሰርታለች ሲባል ምንድን ነው ያለው ክርስቶስ? ከእናንተ መካከል ኃጢአትን ሰርቶ ማያቅ ይችን ሴት ወግሮ ይግደላት ነው። ሁላም ድንጋያን እየጣለች ሄደች። ይችን ቃል መቼ ይዛጋታለሁ? ሁላም ድንጋያን እየጣለች ሄደች። ለምን? ሁሉም የየራሱ ቆሻሻ የምንሰራው የየራሳችን የሆነ ኃጢአት አለብን። የሰውን ግን ጋር ይዞ ለመውጣት አንደኛ አንተ ማና አንቺ ምንድነሽ? ምንድን ነው በቤትሽ የምትሰሪው? አንቺ ማና አንተ ማነክ? ምንድን ነው የሰራው? ራስን የጠላህበት ኃጢአትን ሰርታ አታውቅም? ራስሽን የጠላሽበትን ኃጢአት ፍጹም ጻድቅ እኮ ነው በተመስሉት በፍጹም የሰማነውን በልባችን ያኖርልን። የምንሰደብም ከሆነ አሜን ብለን እንቀበላለን። የበታችነት ስሜት የሚሰማው ሰው ነው የሚሳደበው። እኛ አንሳደብም። የበታችነት ስሜት ያለበት ሰው፣ ራሱን ዝቅ አድርጎ የሚያይ ሰው፣ ልታይ የሚል ሰው ምናምን ነው። እኔ አሁን ይህን አጀንዳ ያወራሁትኝ ይሄንን ነገር ያወራሁትኝ ውስጥ የተሰማኝ ነው። ምንም አጠቻ አጀንዳ ፈልጋለች እንዳትሉ ቢኮዝ ጊፍትም እያያችሁ ነው። ከአቅማችሁ በላይ በደንብ እስኪያስጠላኝ ነው ጊፍት የሚወርድልኝ። ጌሜንም እየተጫወትኩ ነው። የሆንኩት ነገር የለም። አጀንዳ የምፈልግበት ምንም አይነት ነገር የለም። አጀንዳ ካላችሁ እንዳትሉ ነው። ቀድሜ ልንገራችሁ፣ ምንም አጀንዳ የምፈልግበት ነገር የለም። የጆም ጥላቻ የለብኝም። እሱንም እንዳትሉ አለላችሁ። ቪዲዮ ወረድ ብላችሁ ጆ ሲታሰር ከትምታሰሩ በፊት ጌም ሲጫወትን ጊፍት የምሰጠው ሰው ነኝ። ለሁለቱም ጊፍት የምሰጣቸው ሰው ነበርኩ እንዳትሉ። የተሰማኝን የተናገርኩት ከምንም ጋር የተያዘ ነገር አይደለም። ውሃ ጠጡ። ደግሞ ደስ የሚል ይያቸው አሁን በጃኒ ስም እንወድሻለን ይሉኛል። አሁን እዚህ ጋር ይህ እስኪ ምን አይነት ፋሚሊ ነው ያለሽ ጃኒ? ታድለሻል እኮ መድኃኒዓለምን በየቤቱ ማየው ቢራቢሮ ነው። ሪከርድ ላይ ማየው ቢራቢሮ ነው። የኔ ቢራቢሮ የኔ ትንሽዬ፣ የኔ ቆንጅዬ ትንሽዬ፣ ምን አይነት ፋሚሊ እንዳለሽ እስቲ ተመልከች። እስቲ ምን አይነት ሰው እንዴት እንደሚወድሽ ጃኒ ከኔጌቲቭ ነገር ማየተኝ ለነዚህ ለእንቆቹ ፋሚሊዎች ስትይ ተመለሺ። ባክ ቱ ዩር ኖርማል ላይክ ናቲንግ ሃፐንድ። ምንም ነገር እንዳልተፈጠረ ተመለሺ፣ ተጫወቺ። ያን እብደትሽን ማየት ነው የምንፈልገው። ያዘና የምታደርጊንን ነገር ነው ማየት የምንፈልገው።
ታያቸው፣ ኢግኖር አድርጊያቸው። ያውሩ፣ ስራቸው ነው። አለቀ። ጀስት ሊቭ ዩር ላይፍ የኔ ቆንጆ። ይህ በእናትሽ መውጣት ትችላላችሁ። አሁን ጌም የልጫትበት ጋላሪ ላስሞላ። አመሰግናለሁ ጊፍት የሰጣችሁኝ። አይ ጊፍት የሰጣችሁኝ አመሰግናለሁ። አመሰግናለሁ ደግሞ